ሰላም ጤና ይስጥልኝ ውድ የተማሩ ቤተሰቦች ስለመጡ እጅግ በጣም አመሰግናለሁ። በዛሬው ዝግጅታችን ላይ ቢዝነስ ለመጀመር የሚያስገድዱን 5 ምክንያቶችን በዝርዝር ለማብራራት ጥረት እናደርጋለን። ስለመጡ እጅግ በጣም ደስ ይለናል። ዝግጅታችን ከመጀመራችን በፊት ማነው ምንድነው የሚለውን ነገር ከዚህ በፊት አይተውኝ የማያውቁ ከሆነ እኔ ተስፋዬ ጌዲዮን እባላለሁ። የዩቲዩብ ላይ የምሰራው ወጣቶችን ወይም ማንኛውም ቢዝነስ መጀመር የሚፈልግን ሰው የቢዝነስ ግንዛቤ እንዲኖረው ቢዝነስን የሚረዳበትን መንገድ ለማስተካከል ለማዳበር የማስተምር ይሆናል። በቢዝነስ ማኔጅመንት ፒኤችዲ አለኝ። እንዲሁም ደግሞ ከዚህ በፊት ለ15 ዓመት ያክል ኢትዮጵያ ባለ ፐብሊክ ዩኒቨርሲቲ ሳስተምር ነበር። ለጊዜው ከዛ ዩኒቨርሲቲ የለቀኩኝ ቢሆንም ያው የማስተማር ፍላጎትና ተሰጥኦ ስላለኝ ዩቲዩብ ላይ መጥቻለሁ። ብዙውን ሰው ለማብቃት ወይም ቢዝነስ የሚያይበትን መንገድ የሚረዳበትን መንገድ ለማስተካከል በተወሰነ መልኩ የተሻለ ለማድረግ የሚሞክር ይሆናል። ዩቲዩብ ቻናሌን ሰብስክራይብ አድርጉ። በየቀኑ ስለ ቢዝነስ እና ስለ ቢዝነስ ሪል ስቴት እና ጥናትን የተመለከቱ ጉዳዮችን በየቀኑ የማወጣ ስለሆነ ሰብስክራይብ አድርገው ኖቲፊኬሽን በተኗን ቢያበሯት ወይም ደግሞ ሁሌም ኖቲፊኬሽን እንዲደርሶት ቢያደርጉ በእርግጠኝነት የሚጠቅሙት ይመስለኛል። ስለመጡ እጅግ በጣም አመሰግናለሁ። ያው እንግዲህ መነሻችን ወደ እያንዳንዱ ዝርዝር ምክንያት ከመግባታችን በፊት ቢዝነስ ምንድነው የሚለውን በትክክል መረዳት እጅግ በጣም አስፈላጊ ይመስለኛል። እርግጥ ራሱን የቻለ ዝግጅት የሰራሁለት ቢሆንም በእርግጠኝነት ምናልባት ይህን ዝግጅት ለመጀመሪያ ጊዜ የሚመለከቱት ከሆነ ወጥተው ሄደው እስኪያዩ ድረስ ጊዜ ላይኖረው ስለሚችል ወይም በሞባይል እያዩ ከሆነ ደግሞ ያው ጣጣውን ስለምረዳ በተወሰነ መልኩ ለማብራራት ወይም ለመግለጽ የምሞክር ይሆናል። ቢዝነስ ማለት ማንኛውንም ትርፍን ማዕከል ያደረገ እንቅስቃሴ ወይም ተግባር ቢዝነስ ይባላል ማለት ነው። ስለዚህ ቢዝነስ ከሀ እስከ ፐ የማይባል ወይም ደግሞ ምን ማለቴ ነው? በእርግጠኝነት እጅግ በጣም ሰፊ የሆነ ዘርፍ ነው። በአጭር ጊዜ ውስጥ በውስን የዩቲዩብ ደቂቃ ውስጥ ሰውም ትዕግስት ስለሌለው ለማብራራት የማልሞክር መሆኑን እንዲረዱኝ እፈልጋለሁ። በተወሰነ መልኩ መነሻዋን ከሰጠሁት በኋላ እንግዲህ ቢዝነስ መጀመር የሚያስፈልግበትን 5 ምክንያቶች ለማስረዳት ወይም ለማስቀመጥ የምሞክር ይሆናል። ወደ ዝርዝር ምክንያቶቹ የምንሄድ ይሆናል። እንግዲህ በመጀመሪያው አይነት ምክንያታችን ቢዝነስ ከጀመርን ወይም ደግሞ ቢዝነስ ለመጀመር ዋናው ምክንያታችን ቢዝነስ እሴት ይፈልጋል ወይም ልዩነት መፍጠር መቻል አለብን። እሴት ማለት ማለት ነው እንግዲህ በተወሰነ መልኩ ደንበኛ የሚፈልገውን አይነት ጉዳይ በተወሰነ ጊዜ ውስጥ ወይም በደንበኛው ፍላጎት መሰረት መፍጠርና ማዘጋጀት መቻል አለብን። ያ ከሆነ ቢዝነስ ሊሆን ይችላል ማለት ነው። ያ ማለት ምን ማለት ነው? ደንበኛችን በሚፈልገው አይነት ልክ በሚፈልገው አይነት መጠን በሚፈልገው አይነት ቦታ ላይ ማቅረብ ማድረስ መቻል አለብን። ያው እንደሚያውቁት በዋናነት የኢኮኖሚክስ ኮንሴፕት ኢኮኖሚክስ ዋን ስንማር ወይም ስናስተምር የመጀመሪያው ቁም ነገር ሀብቶች ውስን ናቸው። የደንበኞች ወይም ማንኛውም አይነት ፍላጎት ደግሞ ገደብ የለውም። ስለዚህ ደንበኛ ፍላጎት ገደብ የሌለው ፍላጎት አለው። እኛ ደግሞ ውስን የሆነ ሪሶርስ አለን። ስለዚህ አምራቾች ወይም አዘጋጆች ወይንም ደግሞ አንዱን ምርት ወደተሻለ አይነት ደረጃ የሚያሻሽሉልን ሰዎች ሁሌ በተመሳሳይ አይነት ስርጭት አለማችን ውስጥ የሉም። ስለዚህ በዋናነት ዋናው ቁም ነገር እኛ እሴት መፍጠር መቻል አለብን። ለምሳሌ ደንበኛችን አዲስ አበባ የሚኖር ከሆነ ምርቱ የሚመረተው ቻይና ከሆነ እኛ ከቻይና ወስደን አምጥተን አዲስ አበባ ስናመጣለት እሴት ፈጠርንለት ማለት ነው። እንዲሁም ደግሞ ደንበኛችን ምናልባት ለሱፍ ለሰርግ የሚፈልገውን አይነት ልብስ በቀኑ ካዘጋጀንለት ያኔ እሴት ፈጠርን ማለት ነው። ስለዚህ በዋናነት ቢዝነስ ማለት ከእንቅልፋችን እንደነቃን ወይም ደግሞ የሆነ ጊዜ ላይ ትዝ ሲለን ገንዘብ ሲያምረን የምንገባበት ጉዳይ ሳይሆን በእርግጠኝነት
እሴት ለመፍጠር ተዘጋጅተን ሆን ብለን ክህሎቱ ብቃቱ ያለን መሆኑን እርግጠኛ ሆነን የምንገባበት ጉዳይ መሆኑን ላረጋግጥላችሁ እፈልጋለሁ። ስለዚህ በቢዝነስ አለም ውስጥ እሴት ካልፈጠርን ወይም ደግሞ ምንድነው ይሄ ምንድነው ምክንያታዊ ያልሆነ ወይም ደግሞ የይድረስ ይድረስ ወይም ደግሞ በተወሰነ ጊዜ ገዝተን መሸጥና ተያያዥ ጉዳዮች ከሆኑ ሊዘልቅልን አይችልም ማለት ነው። ስለዚህ እሴት መፍጠር መቻል አለብን። ለደንበኞቻችን እሴት ካልፈጠርን ምክንያታዊ የሆነ ልዩነት ካልፈጠርን በእርግጠኝነት በቢዝነስ አለም ውስጥ መዝለቅ እንደማንችል አስባለሁ። ስለዚህ የአለማችን የትኛውም አይነት የቢዝነስ ስርዓት ልዩነት መፍጠርን እሴት መፍጠርን ያበረታታል። ስለዚህ ፈጠራም የሚያያዘው ከእሴት መፍጠር ጋር ነው። ስለዚህ አንድ የቢዝነስ ሰው ሁሌ ሳይዝል ወይም ያለምንም አይነት መታከት አዳዲስ ነገሮችን ለመፍጠር አዳዲስ ነገሮችን አዳዲስ አሰራሮችን ለማሻሻል ልዩነት መፍጠር መቻል አለበት። ስለዚህ በዋናነት እሴት መፍጠር እንዳለብን እንድንገነዘብ የሚለው ዋና ነጥብ መሆኑን ላስቀምጥላችሁ እፈልጋለሁ። ቢዝነስ የምንጀምርበት ሌላው አንዱ ወሳኙና አንገብጋቢው ምክንያታችን ነፃነትን ፍለጋ ነው። ያው እንደሚያውቁት እንግዲህ በተለይ ባለሙያ ከሆንን የተሻለን ሰዎች ከሆንን አንደኛው አማራጫችን ምንድነው? ለሰው ተቀጣሪ ሆኖ መስራት። ከሰው ወጣ ስንል ደግሞ ለመንግስት ተቀጣሪ ሆኖ መስራት ሊሆን ይችላል። ስለዚህ ቢዝነስ ከጀመርን ግን ነፃነት ይኖረናል። ነፃነት ምን አይነት ነፃነት ስንል አንደኛ የጊዜ ነፃነት ይኖረናል። መቼ ገብተህ መቼ ወጣህ የሚለን ሰው አይኖርም። ይሄ ማለት ግን ምን ማለት ነው? ቢዝነስ ማለት ሰነፍ ያደርጋል ማለታችን አይደለም። በሌላኛው አይነት ዝግጅታችን ላይ የቢዝነስ ሰዎች ረጅም ሰዓት ያለማቋረጥ በተለይ ቢዝነሱ ፍሬያማና ውጤታማ እስኪሆን የመስራት ግዴታ እንዳለባቸው በትክክል አስቀምጠናል። ግን በዋናነት ግን ነፃነት ይሰጠናል። ምን አይነት ነፃነት? አንደኛ የጊዜ ነፃነት ይሰጠናል። የትኛውን ተግባር በመቼ ጊዜ ማከናወን እንዳለብን የምንወስነው ራሳችን እንሆናለን ማለት ነው። ዋናው ምክንያታችን ይሄ ሊሆን ይችላል። ሁለተኛ የገንዘብ ነፃነት እንዲኖረን ያስችላል። በዋናነት ቢዝነስ ውስጥ ለጽድቅ አይደለም የምንሰራው ቢዝነስ ውስጥ የምንሰራው ዋናው ነገር ትርፍ ለማግኘት ነው። ስለዚህ ትርፍ ደግሞ በእርግጠኝነት ጥሩ ስራ በሰራን ቁጥር ትርፋችን እያደገ ጥሩ ስራ በሰራን ቁጥር የካፒታላችን እጅግ በጣም እያደገ እና እየተመነደገ የሚመጣበት ሁኔታ መኖሩ ግልጽ እና የማያሻማ ጉዳይ እንደሆነ ይሰማኛል። ስለዚህ የገንዘብ እና የጊዜ ነፃነት ለማግኘት አሁኑኑ ቢዝነስ መጀመር እንዳለብን አምናለሁ ወይንም ደግሞ አስባለሁ። ስለዚህ እንዴት የሚለውን ጉዳይ ደግሞ ሌሎች ዝግጅቶቻችን ላይ የተሰራ መሆኑን ልጠቁመው እፈልጋለሁ። በዋናነት ግን የጊዜና የገንዘብ ነፃነት ለማግኘት ቢዝነስ መጀመር እጅግ በጣም አስፈላጊና ተገቢ ጉዳይ እንደሆነ አምናለሁ። ይሄ ማለት ነፃነት ስንል በጣም ቢዝነስ ውስጥ ማለት ምንም አይነት ወሰን ወይም ገደብ የለም ማለቴ አይደለም። ሁሉም ቢዝነስ በስርዓትና በወጉ እንዲሁም ደግሞ በአሰራር መገደብ እንዳለበት እንድትገነዘቡ እፈልጋለሁ። ያንን ለማለት ነው። ሶስተኛው አይነት መሰረታዊ ምክንያታችን የጊዜና የገንዘብ ነፃነት ማግኘት ወይም መጎናጸፍ መሆኑን እንድትረዱኝ እፈልጋለሁ። አመሰግናለሁ። በሁለተኛ ደረጃ ቢዝነስ የምንጀምርበት ዋና ምክንያት የተሻለ ህይወት ለእኛም ለደንበኞቻችንም ለመፍጠር እንዲሁም ደግሞ አንድ ቢዝነስ ሶስት ባለድርሻ አካላት እንደሚኖሩት ይታወቃል ወይም ደግሞ ይታመናል። በመጀመሪያ ደረጃ ባለቤቱ ይኖራል ከዛ ቀጥሎ ሰራተኞች ይኖራሉ ከዛ ቀጥሎ ደንበኛ ይኖራል ማለት ነው። ስለዚህ ለሶስቱም ለባለቤትም ለሰራተኛም ለደንበኛም የተሻለ ህይወት የተሻለ አይነት መንገድ የተሻለ አይነት የህይወት መንገድ ማምጣት መቻል አለብን። ለምሳሌ በብዙ አይነት መልኩ ልዩነት የሚፈጥረው ጉዳይ ምንድነው? የተሻለ ህይወት መፍጠር
ቴክኖሎጂ ዋና ምክንያቱ ምንድን ነው? ቴክኖሎጂ ዋናው ዓላማው ህይወትን ቀላል ማድረግ፣ ህይወትን ምቹ ማድረግ፣ ህይወትን የተሻለ አይነት ጣዕም እንዲኖራት ማስቻል ነው። ስለዚህ ማንኛውም አይነት ቢዝነስ እነዚህን ጉዳዮች ትኩረት ሰጥቶ የተሻለ አይነት የህይወት ገጽታ፣ የተሻለ አይነት የህይወት መልካም አይነት ነገሮችን ለማምጣት መስራት መቻል አለበት። በእርግጠኝነት ደንበኛን የማያከብር ቢዝነስ በቢዝነስ ዓለም ውስጥ መቀጠል አይችልም። እንዲሁም ደግሞ ሰራተኛን የማያከብር ድርጅት በቢዝነስ ዓለም ውስጥ መዝለቅ አይችልም። ባለቤት ሁሉንም የቢዝነስ ጉዳዮች መስራት አይችልም። ባለቤት ማድረግ የሚችለው ብቸኛ ነገር በተለይ ደግሞ የሆኑ ጥናቶችን ያሰራል፣ እንዲሁም የተለያዩ አይነት ጉዳዮችን ይሰራል፣ ፋይናንስ ያመጣል። ከዛ በኋላ ወደ ፋብሪካ አስገብቶ ጥሬ ዕቃውን ወደ ምርት እንዲቀየር የሚያስችለው በሰራተኞች እና በተለያዩ አይነት ድርጅቶች እና ባለድርሻ አካላት ምክንያት ነው። ስለዚህ የተሻለ ህይወት መፍጠር መቻል አለበት። እያንዳንዱ ቢዝነስ ማለት አስፈላጊ ከሆነ በእርግጠኝነት ባለድርሻ አካላትን እንዲሁም ደግሞ ቅድም ለማንሳት የሞከርኩትን ለምሳሌ የተሻለ ህይወት አንደኛ ለሰራተኞች ብያለሁ፣ ሁለተኛ ለባለቤት፣ ሶስተኛ ለደንበኛ ብያለሁ። ከዛም ሰፋ ሲል ደግሞ ከዛም የተሻለ አይነት ሆሪዞን ማለት ለመያዝ ወይም ለመረዳት ስንሞክር ለማህበረሰቡ፣ ለመንግስት፣ ለሁሉም አይነት ባለድርሻ አካላት የተሻለ አይነት ህይወት ማምጣት መቻል አለበት። የተሻለ አይነት ህይወት ለማምጣት እንዴት እንሰራለን የሚል ጥያቄ ከተነሳ መስራት ያለብን ያንን ነው። ምክንያቱም በቢዝነስ ዓለም ውስጥ ብር ሜክ እናደርጋለን፣ ብር እንሰራለን። ብር ከሰራን በኋላ የተሻለ ህይወትን ማንፈጥር ከሆነ እድሜ ልካችንን አይኖርም፣ ወይንም ደግሞ በተሻለ አይነት መልኩ ጨረቃ ላይ የምንቀበርበት ምንም አይነት ምክንያት የለንም። ስለዚህ ብር ከሰራን ብሩን ደግሞ ጠቃሚ በሆነ የሰውን ህይወት በማይጎዳ አይነት መልኩ መጠቀም አለብን ብዬ አምናለሁ። እንዳንድ የቢዝነስ ሰው ማለት ነው። ስለዚህ ሳይንሱም ይህን ያስቀምጣል። በእርግጠኝነት የትርፋችንን የተወሰነ ፐርሰንት ለተቸገሩ ሰዎች የትርፋችንን የተወሰነ ፐርሰንት የአካባቢ ጥበቃ ላይ መዋል እንዲሁም ደግሞ የማህበረሰቡን የተለያየ አይነት ገጽታዎች መቀየር እና ማሻሻል፣ ኑሮን ማሻሻል እጅግ በጣም አስፈላጊ ጉዳይ እንደሆነ አምናለሁ። ስለዚህ ያንን ለማድረግ መስራት እንዳለብን አምናለሁ። ያ ካልሆነ ቢዝነስ ትርጉም የለውም ማለት ነው። ስለዚህ እሱን ለማለት እወዳለሁ። ሁለተኛ ቢዝነስ ኢስታብሊሽ የምናደርግበት ቢዝነስ የምንጀምርበት ዋናው ምክንያት የተሻለ ህይወት ለራሳችን፣ ለደንበኞቻችን፣ ለሰራተኞቻችን፣ ለማህበረሰቡ ለማምጣት መሆኑን ልብ እንዲሉልኝ ለማስረዳት እፈልጋለሁ። እንግዲህ የመጨረሻው አይነት ምክንያታችን ቢዝነስ የምንጀምርበት ዋና ምክንያት ቀጣይነት እንዲኖረው ወይም ደግሞ ለቀጣይ አይነት ትውልድ፣ ለቀጣይ አይነት ህይወት፣ ለቀጣይ አይነት የቢዝነስ ሁኔታ አስበን ወይም አልመን ሊሆን ይችላል ማለት ነው። እያንዳንዱ ቢዝነስ ተጀመረና ማለት ጀምሮ መተው በእርግጠኝነት የዓለማችን የታላላቆቹ መገለጫ አይደለም። በተለይ ታላላቆቹ የጀመሯቸው በጣም የተዋጣላቸው የቢዝነስ ሰዎች የጀመሯቸውን ነገር ምናልባት ቀጣይነታቸው እጅግ በጣም የተረጋገጠ ከአንድ ትውልድ ወደ ሌላ ትውልድ ያለምንም አይነት ችግር የሚተላለፉ እንዲሁም ደግሞ አንድ ትውልድ የጀመረውን ሌላው ትውልድ እያሻሻለው በተሻለ አይነት መንገድ እየሰራው ብዙ ነገሮች ለረዥም ዓመታት ለብዙ ጊዜ የሚቀጥሉበት እውነታ ያለ መሆኑን ልንረዳ ይገባል። ስለዚህ ቀጣይነትን ስናስብ በዋናነት ስለ ቢዝነስ አደረጃጀቶች የምናወራ ይሆናል። ስለዚህ ቀጣይነትን ስናስብ መልስ የሚሰጠን የቢዝነስ አደረጃጀቶች ሶስት ናቸው በዋናነት። አንደኛው ሶል ፕሮፕራይተርሺፕ፣ ሁለተኛው ፓርትነርሺፕ፣ ሶስተኛው ኮርፖሬሽን ይባላል። ስለዚህ ብዙ የቢዝነስ ሰዎች እኔን ጨምሮ በተለይ ደግሞ ቀጣይነቱን በማሰብ ኮርፖሬሽኖች እንዲደራጁ የገንዘብ ያለ ገደብ እንዲንቀሳቀስ እያንዳንዱ አይነት የቢዝነስ ስራ ምክንያታዊ በሆነ መልኩ እንዲደራጅ እና እንዲሰራ
የምንመክርበት የምናበረታታበት ዋናው ምክንያት ቀጣይነቱ ስለሚያሳስበን ማለት ነው። ስለዚህ ጀምረን መተው በራሱ ልዩነት የማያመጣ ጉዳይ ስለሆነ ቀጣይነቱ የተረጋገጠ የቢዝነስ ስራ የቢዝነስ አይነት ሀሳብ መጀመር እጅግ በጣም አስፈላጊና ተገቢ ይመስለኛል። በተለይ ደግሞ በቢዝነስ ዓለም ውስጥም ሆነ እንዲሁም ደግሞ ባለን ቤተሰባዊ ሁኔታ በተለይ ከኛ አብዝተን የምንጨነቀው ለልጆቻችን ከኛ አብዝተን የምናስበው ለቀጣዩ ትውልድ ሊሆን እንደሚችል አስባለሁ። ስለዚህ በዋናነት ቀጣይነቱ የተረጋገጠ ቀጣይነቱ ምንም አይነት ችግር የማይገጥመው አይነት የቢዝነስ ሀሳብ ይዘን ብንመጣ አለማችን በብዙ ጭብጨባና በብዙ እንኳን ደህና መጣችሁ የምትቀበለን መሆኑን ልናረጋግጥ ይገባል። ስለዚህ በዛሬው ርዕሳችን ላይ 5 ቢዝነስ ለመጀመር የሚያስፈልጉን የሚያስገድዱን ወይም ደግሞ የሚያሳምኑን ምክንያቶችን በዝርዝር ለማስረዳት ነበር የሞከርኩት። ስለመጣችሁ እጅግ በጣም አመሰግናለሁ። በእርግጠኝነት የማህበራዊ ሚዲያው ነዳጅ ላይክ ኮሜንት እና ሼር ስለሆነ ሶስቱንም እንደማትነኩኝ አደራ እንደማትነኩኝ አልጠራጠርም። በዋናነት ግን ላይክ ማድረግ በእርግጠኝነት ልዩነት ያመጣል ማለት ለብዙ ሰዎች እንዲያደርሰው ያስችላል። እንዲሁም ደግሞ ግልጽ ያልሆኑ ጉዳዮች ካሉ በዝርዝር ለማስረዳት እድል እንዲሰጠኝ በጥያቄ በምንም አይነት መልኩ በቃላትም ሊያበረታቱኝ ይችላሉ። እንዲሁም ደግሞ ይሄን አይነት ዝግጅት ለብዙ ሰው እንዲደርስ ወይም ደግሞ ተደራሽ እንዲሆን ሼር ማድረግ ደግሞ ልዩነት ይፈጥራል ብዬ አምናለሁ። ያንን በማድረግ ብቻ ከእርሶ 5 ሳንቲም ሳይወጣ የኔን ስራ ግን ማገዝ የኔን ስራ ለብዙ ሰዎች ተደራሽ እንዲሆን ያስችሉኛል ብዬ አምናለሁ። ስለመጡ እጅግ በጣም አመሰግናለሁ። የዘወትር ታዳሚ እንደሚሆኑ አልጠራጠርም። በጣም አመሰግናለሁ። መልካም ጊዜ እንዲሆን ተመኘው። የዘወትር አገልጋያችሁ ተስፋዬ ጌዲዮን ነበርኩ ከተማሪዎቹ